ለአንቺን ስላልደገፈ ከሌባ ጋር ስላልተባበረ ብቻ ቴዲ ሐዋሳን ጠመድሽው። ቴዲ ሐዋሳ የሐዋሳ ልጅ አይደለም አልሽ እና የሐዋሳ ልጅ ባይሆንስ ምን ችግር አለ? የሐዋሳ ልጅ ምን የተለየ ነገር አለ? ምን የተለየ ነገር አለ? ባይሆንስ ነው የማወራው እንዴ። ጓደኞቹ በሙሉ የሐዋሳ ልጆች ናቸው እንደምናየው፣ እነ ድርሹ ሌሎችም ሰዎች አምጡ እዛ የሐዋሳ የተባሉ ልጆች በሙሉ ሐዋሳ ፒያሳ የሚባል ሰፈር እንደሚኖር እዛው አድጎ እንደተማረ ምናምን ኤቭሪባዲ ናውስ። አንቺ ጋር ስላልተባበረ ብቻ የሆነ ሰው መጠመድ አለበት። አንቺ ጋር ስላልተባበረ ከአንቺ ጋር አብሮ ስላልዘረፈ የአንቺን ምክንያት ስላልተቀበለ ብቻ መሰደብ አለበት ከአንቺ ጋር። አንድ ቀን እንኳን የበላችሁትን አታስታውሽም እንዴ? መንሱር ነሽ አንቺ። እንደ መንሱር ጀማል አየርላንድ ምናምን ገንዘብ የላቸው ማንም ያውቅ። በተለይ ዩሮፕ ሀገር አብዛኛዎቹ ገንዘብ የለም፣ ለራስ የምትኖርበት እንጂ ከዛ በላይ ገንዘብ የላቸው። ኤቭሪባዲ ኖውስ አውሮፓ ላይ አብዛኛው አውሮፓ ያለ ገንዘብ የለም፣ ለራሳቸው የሚኖሩበት ነው ያላቸው፣ ከዛ ውጭ የላቸው። ይህ ኦቨርታይም ስራ አይሰሩም፣ ምን አይሉም። አለስ ዶክተሮች ፕሮፌሰሮች ምናምን ካልሆኑ የተሻለ ቆንጆ ላይፍ የለም። የታወቀ ነው አውሮፓ፣ ማንም ያውቃል። በተለይ አየርላንድ ገብታችሁ እዩ። ማይም ጉግል የሚደረግ ዘመን በጉግል ምን እንደሆነ የሚታወቅ ሀገር እኔ ቢሊዮነር ነኝ ብለሽ ከዛ መምጣቱ በጣም ነው የሚያስቀኝ። እና በጣም የውሸትሽ ጥግ። አዎንታ በርሲሳ ገንዘብ ጠይቆኛል። እሷን ገንዘብ ያልጠየቀ ሰው የለም። እንግዲህ አዎንታ በርሲሳ ፋራ አይደለም አንቺ ጋር መጥቶ የሚያወራው። በመንግስት የምትፈለግ ሴት ጋር አዎንታ በርሲሳ የሚባለው መጥቶ ማንም በክፉ አውርቶት አያውቅም። እሱን ልጅ ማንም ትላንትና ከሀገር አልወጣው ኢትዮጵያ ነው ያለሁት ኢትዮጵያ ሆኜ ነው ቪዲዮ ማስተላልፈው ብላ ከፍራውል ጋር ቁጭ ብላ ነበር። እሱም ውሸት እንደሆነ እያወቀ ከቨር አድርግልኝ ተብሏል። ከቨር አድርገላት። ውሸት እንደሆነ በደንብ ያውቃል። ከቨር አድርግ ተብሎ አንዳንዴ በውሸት ከቨር አድርገ በኋላ የሚመጣብህ መዘዝን ለመቀበል ሬዲ መሆን አለብህ። ዋሽተ በምታመጣው ነገር ያላየውን አይቻለሁ፣ የመኪና ታርጋ አይቻለሁ፣ ኢትዮጵያ ላይ ይሄን አይቻለሁ ብሎ ተዋሽቷል። ትጠየቅበታል። የት ቦታ ምን ቦታ ነው ያለው ተብለ ትጠየቃል። በማያገባው ነገር ሰው ሲያሽቃብጥ በጣም ነው በሚጠየቅ። በሀገር ደረጃ በሚፈለግ ሰው ላይ አብሮ ኢንቮልቭ ማድረግ ራስን ያስጠይቃል። እንዴ ሰው እኮ ማሰብ አለበት፣ እውቀት መኖር አለበት እኮ። ዝም ብሎ ስለተባለ አይደለም። እኔ ከዚህ በኋላ ቶዮታ አልነዳም፣ እኔ ከዚህ በኋላ ቶዮታ መኪና አልነዳም፣ ጃጓር ነው የምነዳው። እኔ ጃጓርን የምታውቅ አይመስለኝም። አሜሪካን ሀገር እግዚአብሔር ምስክሬ ጃጓር ከሚነዳ ቢሞት ይሻለዋል። ለምን? ገራጅ ውስጥ የሚውል ነው፣ ወዲያው የሚበላሽ መኪና። እንደ ሬንጅ ሮቨር እና እንደ ጃጓር የሚጠላ መኪና አሜሪካ ውስጥ የለም፣ እግዚአብሔር ምስክሬ። ምክንያቱም ዝም ብሎ የሚበላሽ መኪና ነው፣ ዝም ብሎ የሚበላሽ መኪና ነው። በጥራቃ ቢሆን ራሱ ማን ላይ ነው እንደዛ የምታክችው ነው? ማን ላይ ነው የተጠየቅሽው? ስለ ሌብነትሽ አንቺ የምታወሪው እኔ ገንዘብ አለኝ ከማ ይኸው ከፈረደባት ከኢትዮጵያ የዘረፍሽው ገንዘብ። ያ ሬንጅ ሮቨር ያላችሁ ሰዎች መካኒክ ጋር ነው ያለው መኪናችሁ። ሰው ሲል ሰምታችሁ የገዛችሁ በጣም የሚጠሉ መኪናዎች አሜሪካን ሀገር ሬንጅ ሮቨር እና ጃጓር ናቸው። በጣም የሚጠሉ መኪናዎች። በቃ ሻፕ ነው የምትሄዱት፣ በቃ ቀኑ ሙሉ ኢንጆይ የማታደርጉት መኪና። ግን ባዶ ጉራ ለዚያ በቃሽ። ስትናገር አላስተዋልሽም።
ተደራጅቶ የሚሰሩ ሌቦች አሉ ብለሻል። አንቺ ራስሽ ነሽ የዘረፍሻት ኢትዮጵያ። ሙልጭ አርገሽ የዘረፍሻት አንቺ ነሽ። መልሰ ሌባ ስለሆንሽ ኢትዮጵያ አንቅራ የተፋችሽ። እንዳንቺ አይነት የዘረፉ ብዙ ከሀገር ያመለጡ ሰዎች አሉ። ብዙ አሉ። አሁን በሐራጅ እየተሸጠ ያሉ ብዙ የዘረፉ አሉ። ብላክ ፐርፐስ ይሄ ፍስሐ እሸቱ የሚባል አንድ ሌላ ሌባ አለ። ገንዘብ ሙልጭ አርጎ ወስዶ ላጥ ብሎ ወጣ። የፍንቴክ ባለቤት የት እንዳለ እንኳን አይታወቅም። ሙልጭ አርገው ኢትዮጵያን አጥበዋት ወጡ። እንደዚህ አይነት ሰዎች ምን አይነት ነገር አለ? እግዚአብሔር